ከየመን እስራኤል በአየር ርቀቱ እስከ 2500 ኪሎ ሜትር መሆኑ ይነገራል። በየብስ ለመሄድ ደግሞ 2800 ኪሎ ሜትር እንደሚርቅ ይነገራል። የየመን ሁቲ አማጽያን ይህንን ሁሉ ርቀት የሚጓዝ ሚሳኤል መታጠቃቸው ብዙዎችን እያስገረመ ነው። መንግስት አይደሉም፣ በህዝብ ተመርጠው ወደ ስልጣን አልመጡም፣ ብሔራዊ ካዝና፣ ብሔራዊ ኢኮኖሚ ወይም ብሔራዊ ሀብትን አያስተዳድሩም። የየመን ሁቲዎች አገሪቱ ከሳውዲ ጋር ከምትዋሰንባቸው አካባቢዎች የተነሱና የጎሳ ሸማቂዎች ናቸው። ሁቲዎች በየመን አናሳ ቁጥር ካላቸው ሺያዎች ነው የወጡት። ይሁን እንጂ እጅግ ጦረኛና በመንግስት ላይ ሲያምፁ የኖሩ ህዝቦችም ናቸው። ከሁሉም በላይ ደግሞ የሺያዎች የበላይ ጠባቂ ነኝ የምትለው እስላማዊት ሪፐብሊክ ኢራን ከፍተኛ ድጋፍ አላቸው። ስለሆነም የኢራን ቴክኖሎጂ ውጤት የሆኑ ባለስቲክና ሃይፐርሶኒክ ሚሳይሎችን ጭምር ታጥቀዋል። በዚህ ሚሳይልና ሮኬት ደግሞ እንደ ሳውዲና አረብ ኤምሬት የመሳሰሉ ጎረቤት ሀገራትን ሲያስፈራሩም ኑረዋል። ባኮረፉ ወይም በተቆጡ ቁጥር ደግሞ በየመን ግርጌ ያለውን የኤደን ባህረ ሰላጤና የቀይ ባህር መተላለፊያ ሲዘጉም ኑረዋል። አሁን ደግሞ የኢራቅን ጦርነት ወደ ቀይ ባህር አምጥተውታል ነው የተባለው። የኢራን ጦርነት በተካሄደበት ባለፈው አንድ ወር የቴህራን አጋር የሆኑት የየመን ሁቲዎች በጸጥታ እጃቸውን አጣጥፈው መቀመጣቸው ዓለምን ሲያስገርም ቆይቷል። ልክ ኢራን ጠባቡን የሆርሙዝ ሰርጥ ዘግታ መላውን ዓለም ነዳጅ እንዳስጠማችው ሁሉ የየመን ሁቲዎች ደግሞ ጠባቡን የቀይ ባህር መተላለፊያ ባበል መንደብን ከዘጉት ደግሞ መላው ዓለም አደጋ ላይ እንደሚወድቅ በሰፊው ሲሰጋ ነበር የቆየው። ይሁንና ሁቲዎች ለአንድ ወር ኢራን ስትደበደብ ከጦርነቱ ራሳቸውን አቅበው በመቆየታቸው ይህ አደጋ ሳይፈጠር ቆይቷል። ከሰሞኑ ግን ሁኔታዎችን ሊቀያይሩት ሁቲዎች ተነስተዋል። በቀይ ባህር አዲስ የጥቃት ስጋትንም ደቅነዋል። እስራኤል ላይ ሚሳኤል በመተኮስ ወደ ጦርነቱ መቀላቀላቸውን ይፋም አድርገዋል። የሆርሙዝ ሰርጥ የተዘጋበት ዓለማችን የቀይ ባህር ባቤል መንደብ በተጨማሪ ሲዘጋበት ደግሞ ምን ይውጠው ይሆን? በዛሬው ዝግጅታችን ሁቲዎች የደቀኑትን ዓለም አቀፍ ስጋት እናወጋቸዋለን። አብረን በኢራን ላይ ጦርነት ከተከፈተ ጀምሮ ባጸፋው ኢራን ከ400 እስከ 500 ባለስቲክስ ሚሳይሎችን በእስራኤል ከተሞች ላይ አዝንባለች። ከዚህ ሁሉ የኢራን ሚሳይል ውስጥ ግን 92 በመቶውን እስራኤል ማምከኗ ሲነገር የበሬ ግንባር የምታክለው እስራኤል በዚህ ሁሉ ሚሳይል ብትመታ ከምድረ ገጽ ትጠፋ ነበር ብሎ መገመት የዋህነት አይደለም። እስራኤል ከኢራን በተጨማሪ ግን አሁን ሌላ ሚሳኤል የሚተኩስባት ኃይል መጥቷል። የየመን ሁቲዎች ካለፈው አርብ ጀምሮ በደቡባዊ እስራኤል ግዛቶች ላይ ሚሳኤል መተኮሳቸውን አጠናክረዋል። የየመን ሁቲዎች የኢራን ጦርነት ሁለተኛ ግንባርን በአዲስ መልክ ከፍተው ስራም አስጀምረዋል። እስራኤል በኢራን ላይ ጦርነት ከከፈተች ጀምሮ ባጸፋው በ30 አጋጣሚዎች በድሮንና ሚሳኤሎች ተመታለች። በ9 አጋጣሚዎች ደግሞ በባሊስቲክ ሚሳኤልም ተደብድባለች። ኢራን በጦርነቱ መጀመሪያ በቀን እስከ 1000 ድሮንና ሚሳኤል ነበር ወደ እስራኤል የምትተኩሰው። አሁን ግን በቀን ወደ አንድ አካባቢ ዝቅ እያለ ነው። በእስራኤልና አሜሪካ የጋራ ድብደባ በኢራን 2000 ሰዎች ሲሞቱ 24000 ቆስለዋል። ኢራን በምትተኩሰው ድሮንና ሚሳኤል ግን በእስራኤል ከ30 የማይበልጡ ሙተው ከ4000 በላይ መቁሰላቸው ነው የታወቀው። እስራኤል በሊባኖስ ሂዝቦላ ላይ በከፈተችው ሌላ የጦር ግንባር ደግሞ 1200 ሰዎች መገደላቸው ተረጋግጧል። እስካሁን ባለው የአንድ ወር ውጊያ ኢራን በእስራኤልም ሆነች በአሜሪካ ላይ ያደረሰችው ሰብአዊ ውድመት ያን ያክል ነው ይባላል። በጋዛ ሐማስን ለመደምሰስ ጦርነት ካወጀችበት ከ23 ጥቅምት ጀምሮ እስከ ቅርብ ጊዜ ድረስ ወደ እስራኤል ሚሳኤል ሲተኩሱ የቆዩት የየመን ሁቲዎች የእስራኤልና አጋሮቿ የኃይል ሚዛንን ለማፋለስ ወሳኝ ሚና አላቸው። እነ እስራኤል ኃይላቸውን ሙሉ በሙሉ አሰባስበው ኢራንን ብቻ እንዳይደበድቡ ሁቲዎችና ሂዝቦላዎች የአቅማቸውን ኃይል የመበታተን ሚናም ሲወጡ ነበረ። ይህ ደግሞ ባለፈው ሰኔ በተደረገው የ12ቱ ቀን ጦርነት ወቅትም አሳይተውታል።
ሄዝቦላህ፣ ሁቲ እንዲሁም የፍልስጤሙ ሐማስ ኢራን ለብቻዋ ከባድ ውርጅብኝ እንዳይወርድባት የድርሻቸውን ኃይል ሲስቡ ነው የታየው። ሁቲዎች እስራኤል ድረስ ተወንጭፎ የሚያጠቃ መሳሪያ ለመታጠቅ የበቁት ቴክኖሎጂውን ከኢራን በድጋፍ ስላገኙ ነው። በፊት የእስራኤል ከተሞችን ቀርቶ የእስራኤልን ድንበር ለማጥቃት ይቸገሩም ነበር። ለዚህ ግን ዘዴ ፈለጉለት። ባሊስቲክስ ሚሳኤልና በከፊል ሃይፐርሶኒክ ወይም ከድምጽ የፈጠነ ሚሳኤልን ቴክኖሎጂዎች ቀላቅለው ረጅም ርቀት የሚወነጨፍ ሚሳኤልንም ገነቡ። ሚሳኤሎች ሲወነጨፉ ሁለት አይነት ጉዞን ነው የሚያደርጉት። አንዱ ባሊስቲክ ትራጀክተሪ የሚባል ሲሆን ወደ ሰማይ ሽቅብ ወጥቶ ኢላማው ጋር ሲደርስ ተመልሶ ወርዶ የሚመታ ነው። ይህኛው ልክ እንደ የጎበጠ ቀጥተኛ መስመር ያለው ጉዞም ያሳያል። ሁለተኛው የሚሳኤል አወነጫጨፍ ደግሞ ስኪፕ ትራጀክተሪ ይባላል። ይህኛው ዝግዛግ እየሰራ መሄድ የሚሳኤል ጉዞ ሲሆን ለመከላከል ግን አደገኛው ነው። ሁቲዎች የሰሩት ወይም ያሻሻሉት አዲስ የሚሳኤል አተኳኮስ ደግሞ ሁለቱን የቀየጠ ነው። መጀመሪያ 90 ዲግሪውን ቆሞ ወደ ሰማይ ተኩሳል። በፍጥነት ወደ ሰማይ ይወነጨፋል። አትሞስፌር ውስጥ ሲገባ አቅጣጫውን አስተካክሎ ፍጥነት ይጨምርና በቀጥታ ወደ ኢላማው ይጓዛል። ከዛ የሚፈልገውን ቁልቁል የመውረጃ ቦታ ሲደርስ የመጨረሻ ኃይል መስጫውን ተነቅሎ ይወድቃል ነው የሚባለው። ፍጥነቱን ወደ ሃይፐርሶኒክ ፍጥነት ጨምሮ በመፈትለክ ዚግዛግ እየሰራ ወደ ኢላማው አቅጣጫ ቁልቁልም ያመራል። ፍልስጤም 2 የተባለ ሃይፐርሶኒክ ሚሳኤል ሁቲዎቹ ወደ እስራኤል መተኮሳቸውም ታውቋል። በድምጽ ፍጥነት መለኪያ መሰረት ማክ 16 ፍጥነት ያለውና ዚግዛግ የሚሄድ ሚሳኤል ነው። ማክ 16 ሲባል ሚሳኤሉ እስከ 20 ኪሎ ሜትር በሰዓትም ሆነ በፍጥነት ይምዘገዘጋል እንደማለት ነው። ከዚህ ቀደም ደግሞ ሁቲዎች ፍልስጤም 1 ብለው የጠሩት ሚሳኤልን ወደ እስራኤል ሲተኩሱ ነበር። ይህኛው ሚሳኤል ወደ 1500 ኪሎ ሜትር የሚርቅ ኢላማንም ይመታል። ፍልስጤም 1 ብለው ሁቲዎች የሰሩት ሚሳኤል ብዙ ቴክኖሎጂዎች ከኢራኑ ፋታ 1 ከሚባለው ሚሳኤል የተቀዳ ቢሆንም በሚደርስበት ርቀት ግን ይበልጣል። ሁቲዎች የኢራን ሚሳኤል ቴክኖሎጂዎችን የበለጠ በማሻሻል እየተጠቀሙም ይገኛሉ። ኢራንም ብትሆን በሚሳኤል ቴክኖሎጂ ዘርፍ ከዚህ ቀደም ማንም ያልሞከራቸውን አዳዲስ ቴክኖሎጂዎችን ለዓለም በማሳየት ላይ ናት ይባላል። ለምሳሌ ሻሃብ 3 የኢራን ሚሳኤል በፈሳሽ ነዳጅ ነው የሚተኮሰው። አናቱ ወይም አረሩ ላይ ከ760 እስከ 1200 ኪሎ ግራምም ይመዝናል። አረሩ ወይም አናቱ በመጨረሻ ግን የሚመታው ኢላማ ብዙ ሊሆንም ይችላል። አናቱ ላይ 3 እና 4 ጥይት የተገጠመበት ሚሳኤል በሉት። እያንዳንዱ ተበትኖ ወደ ኢላማው ይጓዛል። የሚበተነው አረሩ ወይም አናቱ ከ300 እስከ 450 ሜትር ባለ ራዲየስ ወይም ክበብ ላይ ያሉ ኢላማዎች ላይ ተፈነጣጥሮም ይወድቃል። ኢራን በአንድ ሚሳኤል ብዙ ጉዳት ማድረስን በዚህ ጦርነት ተክናበታለች። ይህን መሰሉን የኢራን ቴክኖሎጂ የሚቀዱት ሁቲዎች ደግሞ አዘምነውን አሻሽለው ነው እስራኤልን ለመውጋት እየዋሉት ያሉት። እስራኤል አይረን ዶም፣ ዴቪድ ስሊንግ እና አሮ 3 የተባሉ የሚሳኤል መከላከያ ቴክኖሎጂዎችን ታጥቃለች። ኢራን አንድ ድሮን፣ ባሊስቲክስ ሚሳኤልና ሃይፐርሶኒክ ሚሳኤል አከታትላ ስትተኩስ ወደ $200 ሚሊዮን ታውጣለች። እስራኤል ደግሞ ይህንን ለመከላከል ወደ $1 ቢሊዮን ታፈሳለች። አሮ ሚሳኤል $2.5 ሚሊዮን፣ ዴቪድ ስሊንግ $1 ሚሊዮን፣ አይረን ዶም ከ$20 እስከ $100,000 አንዱ ፍሬ ያስወጣታል። የኢራን አንድ ሚሳኤል ግን $200,000 ሲሆን አንድ ድሮን ደግሞ ከ20 እስከ $50,000 ይገመታል። ኢራን በርካሽ ነገር ግን እጅግ ውጤታማ የሚባሉ የሚሳኤል ቴክኖሎጂዎችን ነው የታጠቀችው። ከኢራን ጎን ተሰልፈው እስራኤል ላይ ሚሳኤል መተኮስ የጀመሩት ሁቲዎች ቅድመ ሁኔታንም አስቀምጠዋል። የኢራን ድብደባ ይቁም፣ ሊባኖስ፣ ኢራቅና ፍልስጤም ላይም ጦርነት ይቁም የሚል ማሳሰቢያን ሰጥተዋል። የፍልስጤም ስምምነት ይተግበር፣ ከአሜሪካና እስራኤል ጋር የሚቆም ኃይልን አንለቀውም ሲሉም ዝተዋል። በቀይ ባህር ጠባብ መተላለፊያ ባቤል መንደብ የእስራኤልና የአሜሪካ መርከቦችን ካገኙ እንደሚመቱም በይፋ ተናግረዋል። ኢራን ሆርሙዝ ሰርጥን በቦምብ በማጠር ጭምር ከዘጋችው ቆየች። ኢራን በዛም ያልፉ ጥቂት የማይባሉ መርከቦችን በማጋየት ጭምር ነው ዓለምን ያስፈራራችው። በሆርሙዝ ሰርጥ ለማለፍ የሚችሉት እኔ የምፈቅድላቸው መርከቦች ብቻ ናቸው ብላም ፈርጠም ብላለች። ኢራን ከዚህ በተጨማሪ የሆርሙዝን መዘጋት አዲስ የገቢ ምንጭ
እንዳደረገችው ትገኛለች። አሁን በዛ መስመር ከሚያልፉ መርከቦች እስከ $2 ሚሊዮን ትቀበላለች ነው የተባለው። ኢራን ብዙ መርከቦችን መስመር ወይም ሩትም እንዳስቀየረች ይነገራል። አዲስ የባህር ኬላም መስርታለች። በቀሺምና በላራክ ደሴት ላይ መካከል ነው የኬላ መስመሩም የተዘረጋው። በዚህ ኬላ የሄደ ብቻ ነው በሰላም የሚያልፈው፣ ያለበለዚያ ይመታል የሚል ማስጠንቀቂያንም አውጃለች። ስለዚህ በኬላው ከሚያልፉ መርከቦች ላይ በአንድ መርከብ $2 ሚሊዮን ትቀበላለች። ከማርች 23 ጀምሮ ይህንን አሰራር አስገዳጅም አድርገዋለች። በአንድ ቀንም 20 መርከብ ቀርጣ ዳጎስ ያለ ገቢ ስላፈሰችበት ስራው ጥሟት አጠናክራ ቀጥሏለች። የማን እንደሆኑ የማይታወቁ ነዳጅ ጫኝ መርከቦች ጭምር በዚህ አዲስ የኬላ መስመር በብዛት እየቀዘፉበት ነው ተብሏል። ይህ አዲስ የኢራን የገቢ ምንጭ ያሰላ አንድ ጋዜጠኛ በአመት ሊያስገኝላት የሚችለውን ገቢም ግምት ተናግሮ ነበር። በአመት 30 እስከ 50 ሺህ መርከብ በሆርሙዝ ይሄዳል ተብሎ ቢገመት በትንሹ በአመት $60 ቢሊዮን ታገኛለች ማለት ነውም ብሏል። የአዲስ የባህር ኬላ ገቢ ደግሞ ኢራን በ25 ካገኘችው $356 ቢሊዮን ጥቅል ምርት ወይም ጂዲፒ 1/5ኛው እንደማለት ነው ብሎታል። በአሁኑ ወቅት ግዙፍ ነዳጅ ጫኝ መርከቦች በሆርሙዝ ሰርጥ መተላለፊያ አተው ከላይና ከታች ተገትረዋል። በአመዛኙ 3 አይነት ግዙፍ ነዳጅ ጫኝ መርከቦች ናቸው ስራ ላይ የሚገኙት። የመጀመሪያው አይነት ነዳጅ ጫኝ መርከብ ስዊዝ ማክስ የሚባል ሲሆን 285 ሜትርም ይረዝማል። ሁለተኛው ደግሞ ግዙፍ ድፍድፍ ጫኝ መርከብ ዝርያ ሲሆን ወደ 330 ሜትር ይረዝማል። ይህ ርዝመት ባለ 100 ፎቅ ነው ከሚባለው ከሰማይ ጠቀሱ የኒውዮርክ ከተማው ኢምፓየር ስቴት ህንፃ ጋር የሚቀራረብም ነው። ኢምፓየር ስቴት ህንፃ 445 ሜትር ነው። ይህ ባለ 330 ሜትር ቁመት መርከብ ደግሞ በውስጡ 20 ሚሊዮን በርሜል ድፍድፍ ነዳጅን ይጭናል ይባላል። ሶስተኛው የነዳጅ መርከብ ዝርያ እጅግ ግዙፍ እና ድፍድፍ ጫኝ የሚባለው ነው። ቁመቱ 415 ሜትር የሆነና 3 ሚሊዮን በርሜል ድፍድፍ ነዳጅ ዘይትን የሚጭን ነው። አሁን ባለው የዓለም ነዳጅ ገበያ አንድ በርሜል ከ$110 በላይ እየተሸጠ ነው። በዚህ መሰረት አንድ መርከብ ከ200 እና 300 ሚሊዮን በላይ የሚያወጣ ነዳጅ ጭኖ ነው የቆመው እንደማለት ነው። ስለዚህ አንድ መርከብ $2 ሚሊዮን ለኢራን ክፈልና በኬላው በኩል እለፍ ቢባል በቀላሉ ለመክፈል ያዋጣዋል ማለት ነው። ኢራንም ብትሆን የነዳጁን 1% ነው የምትቆርጠው። ህገወጥ ነገር አላደረኩም ስትልም ትሞግታለች። ዓለም አቀፉ የተመድ የባህር ህግ ወይም ሎ ኦፍ ዘ ሲ አንቀጽ 44 ሰርጥን ወይም የባህር ወሽመጥን ማንም መከልከል አይችልም ብሎ ደንግጓል። ኢራን ሆርሙዝን ብትዘጋም ሆነ የራሴ ነው ብትልም ለዓለም ንግድ መተላለፊያነት መከላከል ግን ፈጽሞ አትችልም። ኢራን ሆርሙዝን የዘጋችውም ሆነ ቀረጥ እየተቀበለች መርከቦችን የምታሳልፈው ይህንን ዓለም አቀፍ ህግ ተላልፋም ነው። ይህ የኢራን ድርጊት ደግሞ ለየመን ሁቲዎች መጥፎ ምሳሌ ይሆናል ተብሏል። ባበል መንደብ 30 ኪሎ ሜትር ብቻ የሚሰፋ ጠባብ የባህር መተላለፊያ ሲሆን ሁቲዎች ተጎራብተውታል። ከ10 እስከ 12 በመቶ የዓለም ነዳጅና ጋዝ የሚመላለስበት 12 በመቶ የዓለም ንግድም የሚያልፍበት መተላለፊያም ነው። ሁቲዎች ከ23 እስከ 25 በባበል መንደብ ጥቃት አፋፍመውም ቆይተዋል። በጋዛ ጦርነት ወቅት 200 የመርከብ ጥቃት አድርሰዋል። ባበል መንደብን ለእስራኤል መርከቦች መዘጋት በሚል እንቅስቃሴ የብዙ ሀገራትን መርከቦች ሲያግቱና ሲያጠቁም ነበር። በዚህ የተነሳ የመላው ዓለም ንግድ እንቅስቃሴም ተስተጓጉሎ ነበር። አሁን ደግሞ እንደ አዲስ ደቡባዊ እስራኤልን በሚሳኤል መጥተዋል። በእስራኤል ላይ ተከታታይ ጥቃት ማካሄድ ነው ዓላማችንም ብለዋል። እስራኤል ባሳለፍነው አርብ ዕለት ብቻ ከሁቲ ሂዝቦላና ኢራን ወደ 18 ጊዜ ሚሳኤል ተተኩሶባታል። የየመን ሁቲዎች ልክ እንደ ከዚህ ቀደሙ ሁሉ የደቡብ እስራኤሉን የኢላት ወደብንም መጥተዋል። ኢላት እስራኤል በቀይ ባህር በኩል የምትነግድበት የባህር በርም ነው። ኢላት ወደብ 30 በመቶ በባበል መንደብ መስመር የምታደርገውን ንግድ የምትነግድበትም ነው። ወደቡ በጋዛ ጦርነት በደረሰበት የሁቲዎች ጥቃት $80 ሚሊዮን ኪሳራ ከ20 ወዲህ ያስመዘገበና
እንቅስቃሴውም የተገታው ነው ቆይቷል። ሁቲዎች እስራኤልን በሚሳኤል መምታቱ የሰለቻቸው ቀን ወይም እንደ ኢራን ባቤል መንደብን ዘግቶ ቀረጥ መቀበል ያማራቸው ቀን ደግሞ የማንንም መርከብ በዛ መስመር እንዳናይ ሊሉ ይችላሉ። ይህ ጊዜ ደግሞ ኢትዮጵያን ጨምሮ የብዙ የዓለም ሀገራት የባህር ንግድና የዕለት ተዕለት እንጀራ እንደሚቋረጥ ነው የሚፈራው። የባህር በር የሌላት ኢትዮጵያ 95 በመቶን በጅቡቲ ወደብ ላይ ጥገኛም ናት። በባህር ለምታደርገው ለውጭና ገቢ ንግድ በየቀኑም እስከ $2 ሚሊዮን በዓመት ደግሞ እስከ $2 ቢሊዮን ለጅቡቲ ለመክፈልም ትገደዳለች። የኢራን ጦርነት ከፈነዳና የሆርሙዝ ሰርጥ ከተዘጋ ወዲህ ኢትዮጵያ በነዳጅ እጥረትና በሌላም ስትቸገር ቆይታለች። አሁን ደግሞ ሁቲዎች ባቤል መንደብን ከዘጉት የሚፈጠረውን ለመገመት ከባድ ነው። ኢትዮጵያ ለጅቡቲ በየቀኑ 2 ሚሊዮን፣ ለኢራን ኬላ 2 ሚሊዮን፣ ለሁቲዎች ደግሞ 2 ሚሊዮን ከፈይ ብትባል የሚሆነውን ማሰብ እጅጉኑ ከባድ ነው።